በዛሬ ቪዲዮአችን ደግሞ የምናየው በጣም ብዙዎች ናቸው የጠየቃችሁን ለስኳር ህመምተኞች እንዲሁም ደግሞ ለማህፀን በማህፀን ፈሳሽ በጣም ይበዛናል፣ በፈሳሽ ምክንያት በጣም ተቸገርን፣ መጥፎ ጠረን የሚወጣ ፈሳሽ አለን ለምትሉ የሚጠቅም ቪዲዮ ነው። በዚህ ቪዲዮ ላይ ብዙ ትምህርት ታገኙበታላችሁ። እንዲሁም ደግሞ ለስኳር ህመምተኞች የሚጠቅመውን የምግብ አይነት በቤታችን በቀላሉ ሰርተን የምናዘጋጀው ቆንጆ ሁለት አይነት ምግብን ታገኛላችሁ። እንዲሁም ደግሞ ለማህፀን የሚጠቅመንን የሻይ አይነት እናያለን። ይሄ የማህፀን የሻይ አይነት ለብዙ ሴቶች ያገለገለና የጠቀመ ነው። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር የምታዩት እንግዲህ ለስኳር ህመምተኞች በቀላሉ የምናዘጋጀው ምግብ ነው። እዚህ ጋር የምታዩት ጎደሬ የሚባል ድንች የሚመስል ድንችን የሚተካ በእውነት እኔ ስልጠው ስከትፈው እንደ ድንች አይነት ስሜት የተሰማኝ። እንግዲህ ጎደሬውን እንደዚህ መጀመሪያ ለመላጥ እናገነፍለዋለን። እንቀቀለውና ይህንን የምናደርገው እንግዲህ በቀላሉ ልጣጩ እንዲላጥልን ነው። እናንተ ሳትቀቅሉም መላጥ ትችላላችሁ። እኔ ግን በእንደዚህ ዘዴ ተጠቅሜያለሁኝ። ገንፈል አድርጌ ላጥ ካበሰልኩት በኋላ ትንሽ እንደዚህ አውጥቼ እልጠዋለሁ። እንደምታዩት ስኳር ድንች ወይም ደግሞ ድንች ነው የሚመስል። ትኩስ ሆኖ አቃጠለኝ። እስከሚቀዘቅዝም በቃ ቸኮልኩኝ ለእናንተ ለማሳየት ማለት ነው። አሁን እዚህ ጋር እንደምታዩት እንደዚህ ልጥና በደንብ አዘጋጅቼ እከትፈዋለሁ ማለት ነው። እንግዲህ ይሄ ጎድሬ ኢትዮጵያ ውስጥም እንደሚገኝ ነው። ኢትዮጵያም ውስጥ እንደምታገኙ በጣም እርግጠኛ ነኝ። ለስኳር ህመም፣ ለብዙ ጤና የሚጠቅመን እንዲሁም ደግሞ ድንችን ሁል ጊዜ ከመጠቀም እንደዚህ ጎድሬን እያዘጋጀ ቤት ውስጥ እንደ ሰላጣ ወጥም እንዲሁም ደግሞ እንደ ድንች ቺፕስ ማድረግም ለልጆች ይቻላል ማለት ነው። ለመላጥ ስለሚያስቸግር ነው እኔ ቀቅዬ ላጥኩት ማለት ነው። ስትከፍሉት እንደዚህ ስታዩት ራሱ ድንች ነው በቃ። እኔም ለመጀመሪያ ጊዜ ነው ይሄንን ድንች ሰርቼ የተጠቀምኩትና እኔም ቤተሰቤም በጣም ወደነዋል። እንዲህ ስትከትፉት የተልባ አይነት ሙልጭ የሚል ነገር ይታይበታል። እንዲሁም ደግሞ ለሆድ ራሱ ለማለስለስ አንጀትን ለማለስለስ በጣም ይረዳል። እንግዲህ አከታተፉን እናንተ በምትፈልጉት ዘዴ ወይም ደግሞ እናንተ በምትፈልጉት ቅርጽ መክተፍ ትችላላችሁ። እኔ ዝም ብዬ ጎረድ አድርጌዋለሁኝ። ከዛ በመቀጠል ሽንኩርትም እንደዛው አንድ አይነት ጎረድ ያደረኩት መልኩ አንድ አይነት እንዲሆንልኝ ቲማቲሜንም ጎረድ አድርጌያለሁ። አሁን እንደምታዩት ዘይቴን አግዬ ሽንኩርቱን አቁላለዋለሁ። ሁል ጊዜ እንደምነግራችሁ ሽንኩርት በጣም ጥብስ አድርጎ ማብሰሉ ተገቢ ነው ብዬ አላስብም። ትንሽ ለሰስ አድርገን ማብሰል እስከሚያር ጥቁር እስከሚሆን አናበስለው ባካችሁ፣ ለጤናም ጥሩ አይደለም። አሁን ሽንኩርቴን ለብ ካረኩ በኋላ ነጭ ሽንኩርትና ዝንጅብል አብሮ የተዘጋጃለኝ አንድ የሾርባ ማንኪያ ጨመርኩኝ። ቲማቲሜንም እንደምታዩት እንዲጎረድ ያደረኩትኝ ቲማቲሙንም ጨመርኩኝ። አሁን እንግዲህ ይሄንን ለብ እናደርገዋለን። በመቀጠል የምትፈልጉትን አይነት ቅመም ኮረሪማ፣ እንደገና ቆንዶ በርበሬ ጨምሬያለሁኝ። እናንተ ይጠቅማል ይጣፍጠናል የምትሉትን የቅመም አይነት መጨመር ይቻላል። ውዶቼ ሁል ጊዜ እንደምነግራችሁ ምግብ ለመስራት ምንም አይነት ህግ የለውም፣ ማጣፈጥና መስራት። እዚህ ጋር የምታዩት እንግዲህ ካሮትና ፓይናፕል ወይም ደግሞ አናናስ አብሮ የተከተፈ የተዘጋጀ ነበረኝ፣ እሱን ጨመርኩት። እናንተ ካሮቱን ብቻ ማድረግ ትችላላችሁ። አሁን
እንግዲህ እንደዚህ ጠበስ ጠበስ አድርጌ በመጨረሻ ጎደሬውን የተከተፈውን ጎደሬ ጨመርኩኝ። ይህንንም እንግዲህ አብሬ እጠብሰዋለሁ። ውሃ ጠብ እያደረግኩኝ እየከደንኩኝ በደንብ እንዲበስልልን እናደርገዋለን ማለት ነው። ሰላጣም ለማዘጋጀት እንግዲህ በሰላጣችሁ ላይ ቀቀላችሁ እንደ ድንች ሰላጣችሁ ላይ ጣል ጣል ብታደርጉት ጥሩ ነው። እዚህ ጋር ይህንን በርበሬ ጨምሬያለሁኝ። ይሄ ሽርክቱን በርበሬ ማለት ነው። እናንተ በበርበሬም የተፈጨውን ደቃቁን ጨምራችሁ መስራት ይቻላል። ምንም አይነት ህግ የለውም። ጤናማ አድርጋችሁ ጤናማ ይሆናል በሚባልበት መንገድ ምግባችንን መስራት እንችላለን። እዚህ ጋር እንደምታዩት እንግዲህ የፈላ ውሃ ጨመርኩበት። የፈላ ውሃ ጨምሬ ከድኜ ለ5 ደቂቃ እንዲበስል አድርገዋለሁ። ጨው ጨመርኩኝ፣ እርድ ጨምራለሁኝ። አያችሁት? በቀላሉ ምግባችንን እንደዚህ ጤናማ አድርገን ለጤና የሚጠቅሙንን ስኳርን በሽታ ለመከላከል እንዲሁም ለሌላም በሽታ የሚጠቅሙንን በምግባችን ማካተት ይቻላል። አሁን ከድኜው ለ5 ደቂቃ እየከደንኩኝ በደንብ አበስለዋለሁኝ። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። ሀሳብ አስተያየታችሁን ደግሞ በኮመንት ጻፉልኝ። በሚቀጥለው ቪዲዮስ ምን ልስራላችሁ? በጣም ብዙዎች ጥያቄዎች አሉ። እናንተስ ምን ቢሰራላችሁ ደስ ይላችኋል? በኮመንት ጻፉልን። አሁን እንዳያችሁት እንግዲህ 2-3 ጊዜ እየከደንኩ አብስየዋለሁኝ። አሁን እንግዲህ በመጨረሻ ደግሞ የምንጨምረው እዚህ ጋር የምታዩት ቃሪያ ጎረድ ጎረድ አድርጌ ላወጣ ስል ማለት ነው። እንዲሁም ደግሞ የድንብላል ቅጠል ጨምሬያለሁ፣ ቃሪያ ጨምሬያለሁ። አሁን በደንብ እሳቱን አጥፍቼዋለሁ። እሳቱን ካጠፋው በኋላ ነው ቃሪያና የድንብላል ቅጠል የተጠቀምኩት። አሁን እንደምታዩት እንግዲህ እንደዚህ ትኩሱን ከምትፈልጉት ምግብ ጋር ከሩዝ ጋር ከፓስታ ጋር በዳቦ ብትፈልጉ በእንጀራ ብትፈልጉ ከወጥ አይነቶች ጋር ለአይነት ራሱ እንደ ድንች ወጥ አቅርበን አዘጋጅተን መመገብ ይቻላል። ልጆችን በጣም ይወዱታል፣ ለአዋቂም ይሆናል፣ እንዲሁም ለድርቀት ይሆናል እና ምግባችን ጤናማ አድርገን ጤናችን በሚጠቅም ዘዴ መጠቀም እንችላለን ማለት ነው። አያችሁት? ጉደሬ በእንግሊዘኛ ታሮ ሩትስ ይባላል። በኮመንት ስር ከታች እጽፍላችኋለሁ በእንግሊዘኛም ምን እንደሚባል ማለት ነው። በየትም ሀገር ላይ የሚገኝ ነገር ነው፣ ይጠቀሙት። ወደሚቀጥለው ደግሞ ቪዲዮ ስናልፍ እዚህ ጋር የምታዩት እንግዲህ ይሄ ኮከምበር አይደለም የሚባለው ጎርድ ቢተር ይባላል። ጎርድ ቢተር ኢትዮጵያ ውስጥ ካለ እባካችሁ ጻፉልኝ። እኔ ኢትዮጵያ ውስጥ አላየውኝም። እስቲ ካለ ጻፉልኝ። እኔ ለስኳር ጥሩ ነው ሲባል ነው እስቲ ልሞክረው ብዬ ገዛሁት። ለመጀመሪያ ጊዜ ነው የተጠቀምኩትኝ። እንግዲህ ይሄ ደግሞ በአማርኛ የሚባለው ጎርድ መራራ ነው የሚባለው አሉ። ጎርድ መራራ ይባላል በአማርኛ። እስቲ ኢትዮጵያ ውስጥ ካለ አለ ብላችሁ በኮመንት ስር ጻፉልኝ። ኢትዮጵያ ውስጥ አይቼ ስለማላቅ ነው። አሁን ይህንን እንግዲህ አጥብና በቀዝቃዛ ውሃ ከዛ ከላይ ከርደድ ያለውን እናነሳዋለን። ከርደድ ያለውን ከላይ እንደዚህ አንስተን እንግዲህ የውስጡን በጣምም አታነሱትም። ከላይ ያለውን ቢሆን ጥሩ ነው፣ ግን ከላይ ትንሽ ፋቅ ብናደርገው ጥሩ ነው። አሁን እንደዚህ ከትፌ አዘጋጅቼዋለሁኝ ውዶቼ። ይሄ ደግሞ በጣም የሚመር መራራ ነው። ምሬቱ ጉድ ነው የምትሉት፣ ግን አንዳንድ ጊዜ እንደዚህ ለስኳር ህመም ስለሚጠቅም ምን ታረጋላችሁ? ይሄንን አዘጋጅታችሁ በሳህን በታፕ አዘጋጅታችሁ ፕላስቲክ ጃር ውስጥ አርጋችሁ ከዛ ምግባችሁ ላይ 1 የሾርባ ማንኪያ ጣል ያረጋችሁ መመገብ ስኳርን ለማስተካከል ይረዳል። ምሬት እንዳይመስላችሁ። እኔ እንጃ እንግዲህ ለኔ በጣም መሮኛል።
አሁን እዚህ ጋር እንደምትሉት እሱን ከከተፍኩ በኋላ ቃሪያ፣ ቲማቲም፣ ሰለሪ የሰለሪ ስቲክ ተጠቅሜያለሁ። ሰለሪ ሁል ጊዜ እንደምላችሁ ብዙ ነገር ሰርቻለሁ በሰለሪ። ሰለሪ በጣም የሚጠቅም ነገር ነው። ለብዙ በሽታ እንደሚጠቅም ብዙ ቪዲዮዎችን ሰርቻለሁ። እዚህ ጋር ባሮ ሽንኩርት ተጠቅሜያለሁ፣ ቲማቲም ተጠቅሜያለሁ። አሁን ሁሉንም እንግዲህ መጀመሪያ ከትፌ አዘጋጃለሁ ማለት ነው። እስቲ ባላችሁበት ቦታ ስሩና ቅመሱት እስቲ። አሁን ዘይቴን አግዬ ነጭ ሽንኩርትና ዝንጅብል አብሮ የተዘጋጀ ነበረ። ነጭ ሽንኩርትና ዝንጅብሉን ጨምሬያለሁኝ። ከዛ ባሮ ሽንኩርቱን ጨመርኩኝ። እናንተ ቀይ ሽንኩርትም መጠቀም ትችላላችሁ። በምትፈልጉት አይነት ዘዴ አጣፍጣችሁ መመገብ ይቻላል ማለት ነው። አሁን ይህንን እንግዲህ ጎርድ ቢተር ወይም ደግሞ ጎርድ መራራውን ጨመርኩኝና አበስለዋለሁ ማለት ነው። ቲማቲም ጨመርኩኝ። እንግዲህ ይሄንንም ደግሞ ከራይስ ጋር በእንጀራ በመኮረኒ በምትፈልጉት ነገር ወይም ከሰላጣ ጋር ማዘጋጀት። ቀዝቀዝ ካለ በኋላ ሰላጣችሁ ጋር አዘጋጅታችሁ መመገብ ትችላላችሁ። እንደኔ ግን ስለሚመር መራራ ስለሆነ ብቻውን አዘጋጅታችሁ እንደ አይነት ወይም ደግሞ አንድ የቡና ማንኪያ በቀን ብትመገቡት ብዙ ጤናችንን ያስተካክለናል ብዬ አስባለሁ። ውሃ የፈላ ውሃ ጨመርኩኝ። ሰለሪውን ጨመርኩኝ። ዘይት ጨምሬያለሁ። እንግዲህ እንዳያችሁ አበስለዋለሁ። ይሄንንም ለ5-10 ደቂቃ በደንብ አድርጌ እስል አደርገዋለሁኝ። መልኩ ያምራል። ስታዩት ኮከምበር ነገር መልክ አለው። ግን ጣዕሙ ስፔሻሊ ለኛ ከ45 ዓመት በላይ ላለን ሰዎች ለጤናችን ስለሚጠቅም ይሄንን የጎርድ መራራን አልፎ አልፎ መጠቀሙ ጥሩ ነው። በቀን 1 የሾርባ ማንኪያ ከምግባችን ጋር ቀላቅለን ብንመገበው ጥሩ ነው ብዬ ስላሰብኩ ነው ለጾም ጊዜ ያመጣሁላችሁ። ጨው ጨምሬያለሁኝ። እዚህ ጋር የምታዩት የቅድም የጨመርኩትን በርበሬ ሽርክቱን በርበሬ ጨመርኩኝ ተጠቀምኩኝ። እናንተ እንዲጣፍጥ ወይም ሚጥሚጣም እንዲያቃጥል ከፈለጋችሁ የምትፈልጉትን በርበሬ ሚጥሚጣ መጨመር ይቻላል። ኮረሪማ ጨመር፣ ቆንዶ በርበሬ ጨመርኩኝ፣ እርድ ጨምሬያለሁኝ። አሁን እንግዲህ እንደዚህ ለብ አድርጌ ከአይነት ጋር ከምትበሉት ምግብ ጋር ከጎመን ጋር በአጠገቡ ትንሽ አርጋችሁ መመገብ። ስፔሻሊ ስኳር ህመምተኞች ሊሆናችሁ በጣም ይጠቅማል። የፈላ ውሃ ጨምሬ እንዲተከተክ አረጋዋለሁ። እዚህ ጋር እርድን የጨመርኩት እንግዲህ ያለሙ መራራ ምግብ ብየዋለሁ። በእውነት ለጤና ጥሩ ነውና ነው እንጂ መራርነቱ መረር ይላል። እንግዲህ ለኔ ነው፣ ለአንዳንድ ሰው ሆነ። እኔ መረር ብሎኛል፣ ለባለቤቴ ብዙም አልመረረኝም ብሏል። እዚህ ጋር እንደምታዩት ትልልቁን ቃሪያ ጨመርኩኝ። እንግዲህ እንደ ምላሳችሁ ይሆናል፣ ለአንዱ ደግሞ ሊጣፍጠው ይችላልና እስቲ ሰርታችሁ ቀመሱትና ትነግሩኛላችሁ። ይሄም ደግሞ በአማርኛ ሌላ ስም ካለው ኢትዮጵያ ውስጥስ ይገኛሉ? እስቲ በኮመንት ጻፉልኝ ኢትዮጵያ ውስጥ ካለ። አሁን እዚህ ጋር ደግሞ ፓርስሊን ጨመርኩኝ። ፓርስሊን ቅጠል ከትፌ ጨምሬበታለሁ። የስጎ ወይም ደግሞ የሾርባ ቅጠል ማለት ነው። አሁን መጨረሻ ላይ ፓርስሊን ከጨመርኩ በኋላ አጠፋዋለሁ። እሳቱን ካጠፋሁኝ በኋላ እንግዲህ ለምግብነት አቀርበዋለሁ። እንደምታዩት መልኩ ያምራል። እኔ ግን ያደረኩትኝ በፕላስቲክ ሳህን አድርጌ በቀን 1 የሾርባ ማንኪያ የሚሆን ከላይ እየቀነስን እንድንመገብ ከምግባችን ጋር ቀልቀል አድርገን እንድንጠቀመው ነው ያደረኩት። አያችሁ እዚህ ጋር ታፕ አድርጌ ፍሪጅ ውስጥ አድርጌ 1 የሾርባ ማንኪያ የሚሆን በቀን ይሄንን ከምግባችን ጋር ቀላቅለን እንበለዋለን ማለት ነው። ትወዱታላችሁ ውዶቼ። ሁሉ ጊዜ እንደምላችሁ ጤናችን በቤት በአገር ውስጥ በሚገኙ ነገሮች እየተጠቀምን ጤንነታችንን እንጠብቅላለሁ። በተረፈ ይህን ቪዲዮ ደግሞ ከወደዳችሁት ላይክ አድርጉት። ላይክ ማድረግ አትርሱ፣ አይከፈልበትም ውዶቼ። አሁን እንደዚህ ክድን አድርጌ እኔ እንግዲህ
ሳምንቱ ሙሉ እጠቀመዋለሁ ማለት ነው። እንግዲህ የሚቀጥለው ቪዲዮ ደግሞ ይሄ ደግሞ ቪዲዮ የማህፀን ፈሳሽ በጣም ብዙዎች ናቸው የጠየቃችሁኝ። የማህፀን ፈሳሽ ላስቸገራችሁ በጣም ተቸግረላላችሁ። እዚህ ጋር አንድ የቡና ማንኪያ አብሽ፣ አንድ የቡና ማንኪያ ተልባ ድፍኑን ማለት ነው። እዚህ ጋር እንደምታዩት አብሽና ተልባ የፈላ ውሃ እጨምርና እዘፈዝፈዋለሁ። ይሄንን ማታ እንደዚህ ዘፍዝፋችሁ ጠዋት ስትነሱ በባዶ ሆዳችሁ ይሄንን ጥጥት ማድረግ ኢቭን ስኳርንም ለማስተካከል በጣም ይረዳል። እንዲሁም ደግሞ ለድርቀት ይረዳል። እንዲሁም እንደነገርኳችሁ የማህፀን ፈሳሽን ማህፀን አካባቢ ጤንነት ስፔሻሊ አብሹ በጣም ይረዳችኋልና ይሄንን በትጥሽ ሽታው ያስቸግረናል ለምትሉ ሎሚ መጨመር ትችላላችሁ። ሎሚ ጠብ አድርጉበት ሽታው ለሚያስቸግራችሁ ማለት ነው። እንግዲህ ይሄን ቪዲዮ ከወደዳችሁ ላይክ አድርጉት ውዶቼ። በተረፈ የተባረከ ጊዜ ተመኘው። መልካም ቀን